ሰላም ጤና ይስጥልን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በከተማችን አዲስ አበባ እንዲሁም በተለያዩ አካባቢዎች ትልቅ መነጋገሪያና የብዙዎች ስጋትና ትኩረት የሳበ አንድ አነጋጋሪ ጉዳይ ይዘንላችሁ ቀርበናል። በአሁኑ ሰዓት በአዲስ አበባ ከተማ ከቤት ኪራይ ጋር በተያያዘ ቤት ለቤት ፍተሻ መደረግ መጀመሩ ተሰምቷል። የመንግስት ተቆጣጣሪዎች ቤት ለቤት እየዞሩ አከራይና ተከራይ ህጋዊ ውል አላቸው ወይስ የላቸውም የሚለውን ማጣራት ጀምረዋል። ውል ያላደረጉ ወይም ደግሞ በድብቅ ከህግ ውጭ የኪራይ ዋጋ የጨመሩ አከራዮችና ተከራዮች ላይ ከባድ ህጋዊና አስተዳደራዊ ቅጣቶች እንደሚጣሉ ተገልጿል። ይህ ብቻ አይደለም። ቤታቸውን ሰርተው ወይም አድሰው ሳይኖሩበትና ሳያከራዩት ቁጭ ያደረጉ አከራዮችስ ምን ይጠብቃቸዋል? መንግስት ቤትን ቆልፎ ማስቀመጥ አይቻልም ሲል ያወጣው አዲሱ መመሪያ ምንድነው? በዛሬው ቪዲዮአችን ቤት ለቤት ፍተሻው እንዴት እየተካሄደ እንደሆነ በህጉ የተቀመጡ ከባድ የገንዘብና የህግ ቅጣቶችን አከራዮች ተከራዮችን ለማስወጣት የሚጠቀሙባቸውን አዳዲስ ዘዴዎችና የመንግስትን ምላሽ እንዲሁም ይህ መመሪያ በንብረት ባለቤትነት መብት ላይ ያስነሳውን አከራካሪ የህግ ሙግትና የባለሙያዎችን አስተያየት በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን፣ ቪዲዮውን ደግሞ ላይክ በማድረግ ለሌሎች እንዲደርስ ማድረጋችሁን አትርሱም። ወደ ዋናው መረጃችን ስንገባ በቅርቡ የወጡ መረጃዎች እንደሚያመላክቱት ከሆነ በአዲስ አበባ የቤቶች ልማትና አስተዳደር ቢሮ በኩል የቤት ኪራይ ቁጥጥርን ለማጠናከር ቀጥተኛ እንቅስቃሴ ተጀምሯል። ይህ እንቅስቃሴ ምንድነው? ቤት ለቤት ፍተሻ። የፍተሻ ዋና ዓላማ በስራ ላይ ያለውን የመኖሪያ ቤት ኪራይ ቁጥጥርና አስተዳደር መመሪያ ማስፈጸም ነው። እንደሚታወቀው መንግስት ላለፉት 2 ዓመታት ያህል በቤት ኪራይ ዋጋ ላይ ገደብ ሲጥል ቆይቷል። ነገር ግን በተግባር ደረጃ በርካታ አከራዮችና ተከራዮች ከመንግስት እውቅና ውጭ በድብቅ የጎንዮሽ ስምምነት በማድረግ የኪራይ ዋጋ ሲጨምሩ ይስተዋላል። አሁን ግን አሰራሩ ተቀይሯል። የከተማ አስተዳደሩ ባሰማራቸው አካላት አማካኝነት ቤት ለቤት እየተዞረ አከራይና ተከራይ ህጋዊ ውል አላቸው ወይ፣ ውሉ በወረዳ ወይም በሚመለከተው የመንግስት አካል ዘንድ ተመዝግቧል ወይ፣ የሚከፈለው የኪራይ መጠን በውሉ ላይ ከተጠቀሰው ጋር እኩል ነው ወይስ በድብቅ የተጨመረ አለ የሚሉትን ነጥቦች በጥብቅ እየተፈተሹ ይገኛሉ። እዚህ ጋር ልታስተውሉት የሚገባ ትልቅ ነጥብ አለ። የውል ምዝገባ ያላከናወኑ አከራይና ተከራዮች በቅጣት ወደ ውል ስርዓቱ እንዲገቡ ይደረጋል። ቅጣቱን ከከፈሉ በኋላ በህጉ መሰረት ውል የመሰረዝ ወይም የመመዝገብ ግዴታ ይኖርባቸዋል። መንግስት እንደሚለው ዓመታዊ የኪራይ ማስተካከያ ወይም ጭማሪ የሚደረገው በህግ በይፋ በተመዘገቡት ውሎች ላይ ብቻ ተመስርቶ ነው። ከዚህ ውጭ የሚደረግ ማንኛውም የቃልም ሆነ የጽሁፍ የጎንዮሽ ስምምነት ህገ ወጥና በህግ የሚያስጠይቅ ነው። አሁን ደግሞ ወደ ሁለተኛውና እጅግ አነጋጋሪው ክፍል እንለፍ። ቤቱን ሰርቶ ወይም አድሶ ሳያከራየው ቁጭ የሚያደርግ አከራይ ምን ይጠብቀዋል? አዲሱ መመሪያ ላይ በተቀመጠው ድንጋጌ መሰረት አንድ አከራይ ቤቱን አድሶም ይሁን አዲስ ሰርቶ ለ6 ወራት ሳያከራየው ያስቀመጠው ከሆነ ወይም ደግሞ ለሌላ አገልግሎት ካላዋለው የመንግስት ተቆጣጣሪዎች ቤቱ ቢከራይ ሊያስገባ ይችል የነበረውን ገቢ ይገምታሉ። ቤቱ ተገምቶ ገቢ ከተሰላ በኋላ የአከራይ ተከራይ ግብር እንዲከፍል ይገደዳል። ማለትም ቤቱን ሳያከራየው ምንም ገቢ ሳያገኝበት ልክ አከራይቶ ገቢ እንደሚያገኝ ሰው ተቆጥሮ ግብር ይጣልበታል። በሁለተኛ ደረጃ ይህ ድርጊት ተደግሞ ከ5 ዓመታት በላይ ከቀጠለ ደግሞ በሚከፍለው ዓመታዊ የንብረት ግብር ላይ ተጨማሪ 25% ቅጣት እንዲከፍል በህጉ ላይ ሰፍሯል። ይህ ህግ ለምን አስፈለገ? የመንግስት አካላት እንደሚሉት ከሆነ በከተማዋ ሰፊ የቤት እጥረት ባለበት ሁኔታ አከራዮች ዋጋ እንዲሰቀል ወይም ለተፈለገው ዋጋ እንዲበቃ በማሰብ ቤቶችን ቆልፈው ማስቀመጣቸው ህብረተሰቡን የሚጎዳ በመሆኑ ይህንን ለመከላከል የተዘረጋ አሰራር ነው። ነገር ግን ይህ ድንጋጌ በህግ ባለሙያዎችና በባለሀብቶች ዘንድ ትልቅ ጥያቄና ክርክር አስነስቷል። ይህ መመሪያ ይፋ ከሆነ በኋላ በተለያዩ ወገኖች ዘንድ ሁለት ተቃራኒ አመለካከቶች ተንጸባርቀዋል። በአከራዮች ወገን በርካታ አከራዮችና የህግ ባለሙያዎች እንደሚሉት አንድ ሰው በራሱ ሀብትና ጥረት የሰራውን ቤት የማከራየት ያለማከራየት ወይም ለፈለገው ጊዜ ቆልፎ የማስቀመጥ ሙሉ የንብረት መብት አለው። አላከራይህም ተብሎ ግብርና ቅጣት መጣል በግል ንብረት ላይ የመወሰን መብትን የሚከለክልና ህገ መንግስታዊ መብትን የሚጋፋ ነው ሲሉ ይከራከራሉ። በተከራዮች በኩል ደግሞ የህግ ባለሙያ የሆኑት አቶ ጥጋቡ ደሳለኝ የሰጡትን አስተያየት ብንመለከት ብዙዎች ቤት ለማግኘት በሚቸገሩበት ሀገር ላይ ቤት
ቤትን ሰርቶ ቆልፎ ማስቀመጥ መብት መሆን የለበትም። ከዚህ ይልቅ የሌሎችን ቤት የማግኘት መብት ያጠበበ ነው ሲሉ ይከራከራሉ። በእሳቸው እምነት ይህ የመመሪያው ክፍል በቤቶች ልማትና አስተዳደር ቢሮ በኩል በጥብቅ ሊቃኝና ቁጥጥር ሊደረግበት የሚገባ አስፈላጊ እርምጃ ነው። አሁን ደግሞ ተከራዮች በየቀኑ ወደሚያነሱት አሳዛኝና ፈታኝ ችግር እንለፍ። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ እንደገለጸው ከሆነ የ2019 ዓመተ ምህረት የቤት ኪራይ ዋጋ ጭማሪ ገደብ የተወሰነ ቢሆንም አንዳንድ አከራዮች ህጉን ለመሸሽ አዳዲስ ዘዴዎችን እየተጠቀሙ እንደሆነ ጥቆማዎች ደርሰውታል። አከራዮች ህጉን ለማለፍ የሚጠቀሙበት ዋነኛው ዘዴ ምንድነው? አንደኛ፣ ቤቱን ለራስ የፈልገዋለሁ ልቀቁልኝ የሚል ምክንያት። አከራዮች በህጉ የተቀመጠውን የ11.5 በመቶ ጭማሪ ገደብ አልፈው ከፍተኛ ዋጋ ጨምረው ማከራየት ስለሚፈልጉ ነባሩን ተከራይ ለራስ የፈልገዋለሁ በሚል ሰበብ ያስወጣሉ። ሁለተኛ፣ አዲሱን ተከራይ በከፍተኛ ዋጋ ማስገባት። ነባሩ ተከራይ ከወጣ በኋላ አዲሱን ተከራይ ከመነሻው በከፍተኛ ዋጋ ያስገባሉ። ከዛም በላይ ደግሞ መንግስት የፈቀደውን 11.5% ጭማሪ በአዲስ ዋጋ ላይ ይጨምራሉ። ይህንን ህገወጥ አሰራር በተመለከተ የቤቶች ልማትና አስተዳደር ቢሮ ግልጽ ማስጠንቀቂያ አስተላልፏል። ቢሮው እንዳወጣው መግለጫ ይህንን መመሪያ የመጣስ ድርጊት መፈጸሙን በመረጃና ማስረጃ አረጋግጦ የሚያቀርብልኝ ማንኛውም አካል ካለም ጥብቅ የሆነ ህጋዊና አስተዳደራዊ እርምጃ እወስዳለሁ ብሏል። ስለዚህ ተከራዮች አከራያችሁ ከህግ ውጭ አላስፈላጊ ጭማሪ ካደረገባችሁ ወይም ለራስ የፈልገዋለሁ በሚል ሰበብ ያለአግባብ ሊያስወጣችሁ ከተነሳም መረጃችሁን አደራጅታችሁ ለወረዳችሁ ወይም ለከተማው የቤቶች አስተዳደር ቢሮ ማመልከት የምትችሉ መሆኑን ልታውቁት ይገባል። ውድ ተከታታዮቻችን ዛሬ ያየናቸው መረጃዎች በአጠቃላይ ሲጠቃለሉ አንደኛ፣ በከተማችን ቤት ለቤት ፍተሻ መጀመሩንና የውል ምዝገባ ያላደረጉ አካላት በቅጣት ወደ ህጋዊ መስመር እንደሚገቡ፣ ሁለተኛ፣ ቤትን ቆልፎ ለ6 ወራት ማስቀመጥ የኪራይ ግብር እንደሚያስከፍልና እስከ 25% ተጨማሪ የንብረት ግብር ቅጣት እንደሚያስከፍል፣ ሶስተኛ፣ ህጋዊ ያልሆኑ የጎንዮሽ ውል የሚያደርጉ አከራዮችና ተከራዮች በህግ እንደሚጠየቁ፣ አራተኛ፣ ቤቱን ለራስ የፈልገዋለሁ በሚል ሰበብ ተከራይን ማፈናቀል ህገወጥ እንደሆነና ቢሮው እርምጃ እንደሚወስድ ተመልክተናል። ይህ ህግ በሁለቱም በኩል ያሉትን ማለትም የአከራዮችን ንብረት የማስተዳደር መብትና የሰፊውን ተከራይ ህዝብ የመኖሪያ ቤት የማግኘት መብት ለማመጣጠን የተዘረጋ ቢሆንም አተገባበሩ ላይ ግን አሁንም በርካታ ጥያቄዎች ይነሳሉ። እናንተስ ምን ታስባላችሁ? ይህ አዲሱ አሰራርና ቤት ለቤት ፍተሻው የቤት ኪራይ ችግርን ይቀርፋል ወይስ ተጨማሪ ምስቅልቅል ይፈጥራል? ሐሳባችሁንና አስተያየታችሁን ከታች ባለው ኮሜንት ሳጥን ውስጥ ጻፉልን። ቪዲዮው መረጃ ሰጪ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት ወቅታዊና ጠቃሚ መረጃዎች በፍጥነት እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ አዲስ መረጃ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።